አደሽ ማለት ጀመርኩኝ ዛሬና ከፋኝ። የምር በጣም እሸቱን አደንቀው ነበረ። በጣም ክሬቲቭ ነው በቃ ምናምን ብዬ በጣም ነበር የማደንቀው። ግን ከሆነ ጊዜ በኋላ ባምቢ አንድ ነገር ትሁንና ማለት ነው ወሸላክን ቆርጠን እንደምንጥልልህ ወቅ እንደፈለገች በሆነችበት ሰዓት እሸቱ ተይ የኔ እህት ይህን ነገር ተይና ወደ ቤተክርስቲያን ተመለሻል አላት። ማንን ለማስደሰት ነው ወደማትፈልጊ ህይወት እየሄድሻለሽ? በእናትሽ ሰላማት ጋይስ እንደምን አላችሁ? እንደምን አደራችሁ? እንደምን ዋላችሁ? ዛሬም እንደተለመደው አዳዲስ ቪዲዮዎች ይዤላችሁ መጥቻለሁ። በዛሬው ቪዲዮአችን በባምቢ ሀበሻ በትናንትና በበሰቶች ቪዲዮ ራሴ አጥፋለሁ የሚል መልእክት ይዘት ያለው ቪዲዮ ነው የበሰቶችው። እነዚህ ይህንን ቪዲዮ ተከትሎ ደግሞ ለእሸቱ ፈለሰ በጣም ብዙ ተቃውሞዎች እየገጠመው ነው። እስኪ እነዚህ ቪዲዮዎችን አብረን እናያለን። እንደፈለገች በሆነችበት ሰዓት እሸቱ ተይ የኔ እህት ይህን ነገር ተይና ወደ ቤተክርስቲያን ተመለሻል አላት። ወደ ቤተክርስቲያን የመለሷት ሰዎች ጥበበኛ አባቶች ናቸው። የቤተክርስቲያን በረከት ስር ያሏት ምን የሚያውቁትን ያሏት አባቶች ናቸው። ወደ ቤተክርስቲያን የመለሷት አንተ አይደለም። አሁንም ልላችሁ የምፈልገው እህቶቻችን፣ ወንድሞቻችን ለቤተክርስቲያን የቅድስና ስራ ማንም ሰው ቢሰራ በረከቱን ታገኙታላችሁ። በረከቱን ታገኙታላችሁ። አትሽሹ። ማናችሁም እኔ ኃጢአተኛ ነኝ አይገባኝም እንዳትል። ማንህም ሸክማችሁ የከበደ ወደ እኔ ነው ነው የሚለው ክርስቶስ። ሸክም የከበደ በሙሉ ወደ እሱ። እኔ አሁን ለምሳሌ ከነ ቅራቅንቦይ እሱ ጋር ነው ማለት ነው። ከነ ምናምን ያ የሚባርከው እሱ፣ የሚሰጠው እሱ፣ የሚያጽናናው እሱ። ሰውን ካላችሁ ብዙ ጉድ አለብን። ስለዚህ አሁንም እባካችሁ ወቃሽ አትሆኑ። አንተ ኮሜዲያን እሸቱ ሀናን ደውላ አውርተህ እህቴ ምንድን የተፈጠረው ብትላት ኖሮ ይሻል ነበር። እንዲህ ብጭቅጭቅ እንዲያደርጓት እንዲሰድቧት ያደረገው አንተ ነህ። እውነቴን ነው። እውነተኛ ንስሐ ከሆነ የምትፈልገው ስለ እህቴ ይቅርታ ጠይቅ። እውነተኛ ንስሐ ከሆነ የምትፈልገው ለቤተ ክርስቲያን ተቆርቁረ ከሆነ እህታችን ሀናን ወይም ባምቢን ይቅርታ ጠይቃት። ምንም አላረገችም፣ ምንም አልበደለችም። በደሏ ለቤተ ክርስቲያን ምን ገንዘብ እንዲዋጣ አደርጋለሁ ስላለች በደሏ እሱ ነው። አያችሁ፣ የክፋት ጥግ እንደዚህ ነው። የቤተ ክርስቲያን ሁሉም ተቆርቋሪ፣ ሁሉም የቤተ ክርስቲያን ተቆርቋሪ መሆን አለበት። ከአስከፈ ነው ማውራችሁ ና በጣም ክፉ ሰዎች ሊያይች ያለው መሰነጣጠቁ እንዳይኖር ኦርቶዶክስ ተዋህዶ እንደ ሌሎቹ 44,000 ትንንሽ እንዳትሆኝ ይፈራሉ። እንደዚህ ከተጀመረ አንተ ያጣተኛ ነህ ዘርበል ከዛ፣ አንተ እንደዚህ ነህ ዘርበል ከዛ የሚባል ከሆነ ሰዎች ከቤታቸው ይወጣሉ። ተግባባን? ለቤተ ክርስቲያን እርዳታ መጠየቅ ወንጀል ነው። እኔ ኃጢአተኛ ነኝ መጠየቅ አልችልም። ይሄ ዘመን ላይ ነው የደረሰው። እኔ ኃጢአተኛ ነኝ በሰው ዘንድ ተፈርዶብኛል። ስለዚህ ለቤተ ክርስቲያን ማንኛውንም እርዳታ መጠየቅ አልችልም። እንደዛ ነው ነገሩ። እንደዛ ነው የምታስቡት? እንደዛ ነው ወይስ ማንኛውም ኦርቶዶክሳዊ የሆነ ሰው ማንኛውም ኦርቶዶክሳዊ ቤተክርስቲያንን ለማገዝ ቢመጣ ምንድነው መደረግ ያለበት? ማገዝ ነው? ኖ ኖ ኖ ኖ ኖ። አንቺ ታሰድቢያለሽ ቤተክርስቲያን፣ አንተ ታሰድባለህ ቤተክርስቲያን አትመጣ አይባልም። በሌላ ልትል ትችላለህ። በእግዚአብሔር ቤት ግን ሁላችንም የክርስቶስ ልጆች ነን። ስለዚህ እንደዛ አይነት ነገር ባይደረግ ጥሩ ነው ብዬ አስባለሁ። ጥሩ ነው ብዬ አስባለሁ። ማንም ማለት አይችልም። የሁላችን ከነ ድክመታችን
የሁላችንም ነው ቤተክርስቲያን። ያ ትክክል። ምንድነው እየመራ ያለ በብቸኝነት እንኳን ደህና መጣ ሚጥሚጣው ንቃት የኢትዮጵያ ጎበዝ በብዙ ውጣ ውረድ የዚህ የደረስከው በብዙ ፈተና በብዙ ድካም በብዙ ኢነርጂ ብዙ አድርገህ ብዙ ደክመህ ወጥተህ ወርደህ እንደዚህ እንደዛ እንደ አርሴናል እንደ ማንቸስተር መከራ ላይ ደክመህ ለፍተህ ደክመህ በብዙ ፈተና እንኳን ደህና መጣ ንቃተ ህሊና አትዌን ሰርኪዬ እውነትም ሰርኪ ለየሰጠሽ ያንንን ማሰርኪ ዋው ሰርኪ ማራኪ ቁመናሽ ማራኪ ከብዬ ሌላ እንዳትነካኪ አረዛ የምናከብረው የምናደንቀው ንቃተ ህሊና በቃ ስራው ረቂቅ ነው። እንግዲህ ወጥር በደንብ አድርገህ ያዝ፣ ወደኋላ እንዳትቀዘቅዝ። እግዚአብሔር ብቃት ሰጥቷል። በሊዝ ብቃት እያዘው እንዳትቀዘቅዝ። ወደፊት ነው እንጂ የለም ወደ ኋላ። ቀጣዩን ቻምፒዮን አንተ ነው ሳሚ አይ ነው ኢኖሚ እንኳን ደስ ያላችሁ አፉዬና ሳሚ መልካም ጋብቻ በድጋሚ አፎሚያ ሳሚዬ እስከዛሬ ድረስ ስታላግጥ በሰው ሳሚዬ 3 ጉልቻ እንግዲህ ቅመሰው ሳሚዬ ከዛሬ በኋላ ቶቶ ስለማትመጣ ዛሬ በደንብ አድርገህ ጠጣ፣ በደንብ አድርገህ አውጣ ሳሚዬ። ከዛሬ በኋላ ቤት ለቤት ነው እንግዲህ ሰው ምጠጣ ከዛሬ በኋላ ማንን ለማስደሰት ነው ወደማትፈልጊው ህይወት እየሄድሽ ያለሽው? በእናትሽ ሰው ሁሌም ማውራት ያውቃል። ሰው ሁሌም መተረብ ያውቃል። ሰው ሁሌም ማተናነስ ይወዳል። ተረዳችሁ? ይህ ሰው ሰምታችሁ የምትንቀሳቀሱ ከሆነ እውነታችሁ የእናንተ ህይወት እውነታ የእነሱን ይመስላል። because እነዚህ ሰዎች አቅማቸው ስራ ላይ ሳይሆን የእናንተን ህይወት የእነሱን ህይወት ማስመሰል ነው። ከፍ ባላችሁ ቁጥር ተራቢ ሲበዛ እያዩአችሁ ስለሆነ ነው ከፍታችሁ እየመጣ እንደሆነ ንገራችሁ። ተራቢ ሀሜተኛ ጥንካሬያችሁ ማምጣት አለበት፣ ብርታታችሁ ማምጣት አለበት፣ ልባችሁን ማጠንከር አለበት። ምግባችሁ ፍቅር ሳይሆን ማለት ነው ጥላቻ መሆን አለበት። የእናንተ ምግብ ተረባ መሆን አለበት። የእናንተ ምግብ ሀሜት መሆን አለበት። የእናንተ ምግብ ማለት ነው አንተ አትችልም፣ ቆንጆ አይደለህም፣ አቅም የለህም፣ የትም አትደርስም፣ አልፎብሃል በቃ ምናምን ምግባችሁ መሆን አለበት። እነሱ ተኝተው ሲሳለቁ እናንተ ተነስታችሁ ትሰራላችሁ። ልብ ሀይ ጋይስ አይ ቲንክ ይህ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን በቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቱብ መሄድም ይመስለኛል። ዩቱብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ
መቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬ እና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መታችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከእነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል 100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ባምቢ አንድ ነገር ትሁንና ማለት ነው ወሸላክን ቆርጠን እንደምንጥልልህ ወቅ አንፋታክም፣ ሰልፍ እንወጣታለን። አንተ ኢትዮጵያ ስራ አትኖራትም። ባምቢ አንድ ነገር ትሁን። እንደዚህ ብላ ፖስታለች ልጅቷ። አንዲት ነገር ትሁን። አንተ ተኩላ፣ አንተ እባብ፣ አንተ አሁን ቤተክርስቲያን ጻድቁ ነክ ነው በቤተክርስቲያን አመካኝተህ ይሄን ሁሉ ህዝብ እንዳንተ አይነት ጌግ ማታም ቆሻሻ ኃጢአተኛ የሆኑ ሰዎችን ያስነሳበት እናንተ ጻድቁ ናችሁ ነው። እናንተ ግማታሞች ሬሳ እናንተ ጻድቅ ናችሁ። ጌ ወንድ ነው ሴትን የሚሰደበው። ሴቷን ብትሆኝ አንቺ ቦርኮ ግማታን ብዬ ሸራው ብዬ ግንቡ የምትነፊ ልጅ ጨዋ ትጫወች ያለሽ እየመጣሽ አንቺ ባለጌ አንቺ ምን እያልሽ ሰድቢያታለሽ። ግማታም ናችሁ። ሰውን ለመጣል የሰውን ክፉ የምትመኙ ውሾች። እጅግ አንድ ነገር ትሁን እሸቱ። በተለይ አንተ ሶሻል ሚዲያን ስተጽዕኖ ፈጣሪ ሆነክ ልጅቷ ላይ ተነስተክ አስነስተህባታል። ልጅቷን ዲፕሬሽን ስላስገብተሃታል። እኛ እንፋታክም። ነግበኔ ምን ይታወቃል? እኔ ላይ የሚነሳል እህቴ ላይ የሚነሳል የሞልዳር ልጅ ላይ ሴት ልጅ ላይ እንደዚህ የምትነሱ ወንዶች ሴትን ልጅ ለመጣል የምትነሱ ወንዶች ጌ ናችሁ። ይኸው ያደጉ ሀገራት አውሮፓ ሂዱ። ወንድና ሴት አይጣላም፣ ጌና ሴት ነው የሚጣላ ብዙ ጊዜ። ጌ ናችሁ እናንተ ሴትን ለመጣል የምትነሱ ግማታ። ምሸቱ እኮ አንተ ተኩላነ። አንተ የራስን ልጅ ደብቀ እያሳደግ ልጄ ሶሻል ሚዲያ እንዳያርጌ ነው ማሳድገው፣ ስልክ አልሰጠውም ቲቪ አልሰጠውም ብለህ በአንድ በት ተናግራል። የሰውን ልጅ ግን እያወጣት ሶሻል ሚዲያ ላይ አንድ ህፃን ልጅ መናገር የሌለበትን ቃል እንዲናገር እያረግ እያሳክባቸው እያስረገምካቸው የራስን ብር የምትሰበስብ ውሻ ተኩላ አንተ አንፋታክም። እች ልጅ አንድ ነገር ትሁን። ሌሎችም ወንዶች አላችሁ ጌ ወንድ ልጅ ሴትን ልጅ አይሰድብም፣ ለመጣል እንድትሞት አያረግም። እናንተ ግን እሷን ለመጣል እንድትሞት እንድጠፋ የምታደርጉ ጌ ናችሁ። ትቀኑባታላችሁ። እናንተ የሚፈልግ የለም። ለዛ ነው ሴቶቹን ደግሞ ተከበሩ። ብየሸራው ብየግንቡ የምትነፊ ቦርኮ ረቀሽም ክብር የሌለሽ ለቤቷ ግርድና የማትቀጠሪ ነሽ እየሽ መስተድቢያት እና ስርዓት ያዙ። አትቅሙባት ውሾች። ስታስጠሉ መርዝ የመርዝ ብልቃጥ። እናንተም ብሎ ሃይማኖተኛ እና ጥሩ ነገር ሰርቻለሁ ብለህ ታስባለሽ? ያንተን ልጅ ከቴሌቪዥን ጀርባ ደብቀ አስቀምጠ ቴሌቪዥን እና ስክሪን እንዳይነካ አድርገ እያሳደግ አንተ ግን ምንድን ለኢትዮጵያ ልጆች የምታስተላልፈው? ከዛም ያለፈ የአንተን ልጅ ሚዲያ ላይ አቅርበህ የማታወራውን ጥያቄ የሌሎችን ልጆች ጥያቄ ትጠይቅ ነበረ፣ ታወራ ነበር። ምክንያቱም ብር ስለሚያስፈልጋ እሸቱ ገንዘብ ስለምትፈልግና እውቅናው ምስናው በደንብ መጠቀም ስለምትፈልግ ከአንድ ካልበሰለ ጭንቅላት ትንሽዬ ልጅ መጠየቅ የሌለበትን ጥያቄና እነሱ የሚመልሱትን እንኳን ኤዲት አድርገ ቆርጠቅ ይሄ ለህዝብ መቅረብ የለበትም ብለህ እንኳን አትጠነቀቅም። አትጠነቀቅም። እንደ መዝናኛና እንደ ጨዋታ አድርገ ግን የብዙ ህፃናቶችን አይምሮ የምታበላሸው አንተ ነህ። ባምቢ ወጣቶችን ታበላሻለች ካልክ አንተም ህፃናቶችን ታበላሻለህ። ያንተን ልጅ ቴሌቪዥን አታሳየው። የእኛን ልጆች ግን አንተ በምትሰራው ኤአይ ዘፈኖች እንዲያዩ ታደርጋለህ። ስለዚህም አንተ ማን ትውልድን ለማዳን ትውልድን ለመግደል ትውልድን ለምናምን ብለህ የምታወራው? ፐርሰናሊ በምታደርገው ነገር ልትተቻት ትችላለህ። እኔም ተቻታለሁ። በሃይማኖት ግን አስታከል። እኔ ከሰማይ ከመጽሐፍ ምንድነው ከቤተ ክርስቲያን የወረድኩኝ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ ከርቤ ሸታለሁ ብለህ ካወራ አንተም ያው ነህ እሸቱ፣ አንተም ያው ነህ። የሚያገባሽ ትሏታላችሁ ከፈለጋችሁ አይባልም። ምንም
ማለት ነው? ማንን ያገባል? ምን አጠፋች ይቺ ልጅ? ምን አጠፋች? ከፍቅረኛዋ ጋር ቪዲዮ ስለሰራች ስለተሸከማት ከዛ በላይ አናረግምኛ? ካሜራ ሳንከፍት በፊት እቺ ልጅ እንደውም እኮ እንደ ይሁዳ እኮ ነው አውጥቶ የሸጣት እቺ ልጅ። እንደውም እኮ እቺ ልጅ በግ እኮ ነው የሆነችው በልጅነቱ። እንደዛ ብላችሁ አስቡ። እመቤቴን አስቡ፣ ክርስቶስን አስቡ፣ ቆም ብላችሁ አስቡ። እኔስ ብሆን ልጄ ብትሆን እናቴ ብትሆን ያ ገመና የልጃችሁ ወይ የእናታችሁ ወይ የእህታችሁ ቢሆን ሽፍን አታረጉም? የፋሚሊ አይደለም። እኛ ደግሞ ሴት በተለይ ሴቶች እኔ በጣም የምናደደው ሴት ለሴት እንዲህ ስንሆን ሴት ሽፍን መደራረግ አንችልም። አንድ ወንድ ልጅ ሴት ልጅ እሱ እኮ ሊመክራት ወይም ሊገስጻት ቢፈልግ እኮ በውስጥ ይነግራት ነበር። ቀጥ ብሎ ነው በካሜራ ላይ የመጣባት። በጣም ነው የከፋኝ ማለት እግዚአብሔርን እኔ እንጃ ለሰው እንትን ለማለትም ብዬ አይደለምና ባምቢ ራሴን ላጠፋ ነው ከሞትኩም እንዲህ ብላ ፖስት አድርጋ ነበር። እሸቱ መለሰ የገዳም ማስታወቂያ ኃጢአተኞች ከሚሰሩ ለምን እኛ ጻድቆቹ አንሰራም? ምክንያቱም ለቤተ ክርስቲያን ብዙ ጊዜ ብር ያሰባስባል፣ ስለ ቤተ ክርስቲያን ብዙ ጊዜ ይናገራል እና ኃጢአተኞች የእግዚአብሔርን ስም መጥራት የለባቸውም እና እኔ ለምን አልሰራም ነው የሱ ጥያቄ። እውነት እሷን ለማሸማቀቅ ሳይሆን እኔ ኦርቶዶክስን በጣም ነው የምወዳት እግዚአብሔርን። እስካሁን በቃ እኔ ሰውን ፈራለሁ እንጂ አንድ ቀን ሄጄ ቤተክርስቲያን ቁጭ ብዬ በቃ ከእግዚአብሔር ጋር እንትን ብዬ ብመለስ ደስ ይለኛልና ሰው ካየ ምን ይለኛል? በቃ ወረድ ወጥቻለሁ ብዬ ነው እና ሰው በዚህ ልክ ተስፋ ቆርጦ ሰው በዚህ ልክ በእናንተ ምክንያት ቤተክርስቲያን ከካህኑ በላይ ሌባ አለ እንዴ? ካህን የሚባለው ሰው አይደል እንዴ መነኩሴ የደፈረው? የቤተክርስቲያን አስተዳዳሪ አይደል እንዴ መነኩሴ የደፈረው? ለእነሱ ሲሆን ሽፋን ይደረጋል። እሷ ኃጢአቷን በአደባባይ ያደረገች፣ ኃጢአቷን በአደባባይ ያሳየች። በቃ ያ ነው አይደል? እናንተ በድብቅ የፈለጋችሁትን ታደርጋላችሁ። የቤተክርስቲያን ጠበቃ ናችሁ። እኔ ያኔ ኦርቶዶክስ ሆኜ ጴንጤ መዝሙር ስዘምር በግድ በቃ በግድ ከፋፍተው ነው ፕሮቴስታንት ያደረጉኝና በግድ በቃ በስመ አብ። ድሮ ራሱ አስታውሳለሁ ሰንበት ትምህርት ቤት ስማር ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ በተቀረጸ ምስል አታምልክ ምናምን የሚልና ይመስለኛል 8ኛ ክፍል 7ኛ ክፍል ሆኜ ነው ሰንበት ትምህርት ቤት እና ሁላችሁም የመጽሐፍ ቅዱስ አንድ ጥቅስ አንድ እንትን አንብቡ ስንባል እሱን ጥቅስ አነበብኩኝ። በዛ ሰዓት በዛ እድሜ ጴንጤን አንተ ብዬ ምን ያህል በዚህ ያንን በማንበቤ ምን ያህል ሳይኮሎጂካሊ ምን ያህል አይምሮ እንደተጎዳ ምን ያህል እንደተገለልኩ ምን ያህል እንደ መጥፎ እንደታየው እኔ ነኝ የማውቀው በዛች ጥቅስ ምክንያት ማለት ነው። እና አሁንም ስንዘምር ኢየሱስ ኢየሱስ ስንል በግድ ገፍተው አስወጡን። አሁን ይችን ልጅ በግድ ገፍተው ማስወጣታቸው ወይንም ሊያስወጧት መፈለጋቸው ሳይሆን የገረመኝ ራሷን እንድታጠፋ ማለት ሁላችንም ላይ የሚደርስ ነገር ስለሆነ ኃጢአት ያልሰራ ማን ነው? ኃጢአት ማይሰራ ማን ነው? እውነት በሚዛን ቢቀመጥ ምናልባት ባቢ በእግዚአብሔር ፊት ንጹሕ የዋህ ልትሆን ትችላለች። እና እሸቱ መለሰ ቶሎ ይቅርታ ጠይቅ፣ ቶሎ ይቅርታ ጠይቅ፣ ቶሎ ቪዲዮውን አጥፋው፣ ቶሎ ይቅርታ ጠይቃት፣ ቶሎ ትሪት አድርጋትና ችልጅ ታደጋትን። ምንም ማለት አልቻልኩም። ቪዲዮ ነው የሚሆነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ቀሽ ከአምላክ ለቅ ብለህ ደብረ ብርሃን ላይ አንድ ዶዘር አስገብተህ ብዙ ብር ሰብስበሃል። ከተማን ባልጣዎች ሰብስበህ ምናምን ትምህርት ቤት ምናምን ብለህ ድራማ ማይሆን ነገር አውርተህ ብሩ ስራ ላይ አልዋለም። የት እንደገባ አይታወቅም። የብሩ ሰብሳቢ አንተ ነው፣ ቦርድም አንተ ነው፣ ሁሉ ነገር አንተ ነህ። ብሩ የገባሸቱ እየጠበቅን ነው ገባ። እሱ ብቻ አልበቃ ብሎ በያየ ስልጠና ሕክምና ሰዎች ዳኑ፣ ዶክተሮች የማከም ያልችሉትም ዳኑ እያልክ ነው። ሞጣ አንድ ጊዜ ምን አለ መሰለህ፣ መሀይብ አይኑ ትልቅ ነው አለ እና ትዝ ያለኝ አንተን ነው ገባ። ትዝ አልከኝ እንዴ ምን ነው በግድ ካዘረፍኳቸው አልክ ወይ ደግሞ ሂድና መገናኛ ላይ ሸዋሸዋ እንደሚሰሩት ግባ ኪሳችን ይሄን ነገር እንዴ ወጥ ረገጥክ እንዴ በቃ በሁሉም ልጋጣቸው አልክ። ዋሻው ኮሪያ ሱይ ምን አርጉ ነው የምትልን? ለምን ስራ ሳይኖር እንዴ ራሱ እኮ በአይ ራሱ የፈለኩ ቻት ጂፒ ግባ ምንም የፈለኩ ለሄድ ህክምናና ህግን በተመለከተ
በእኔ ላይ እርግጠኛ ትሁኑ ይላል። ራሱ ነው የሚለው ነው። ካልተማርክ ልንገርህ እንዴ አላዋቂ ሳሚ ንፍጥ ይለቀልቃል የሚባለው አንተን ነው እያየሁት ያሉት። በቃ አረረብህ፣ ሽሮ አረረብህ። በቃ ነው የምልህ ሽሮ አረረብህ። ምንም በቃ እኔ አዝናለሁ። ሸፍ በቃ ዝቅጥ አልክ፣ በቃ ዘቀጥክ። ትንሽ ቆይታ አቀማተ ነው እንጂ አንተ ማጅራታች ትመታ ነበር፣ ግን አቅም የለህም። ያ ነው አድርሱለት። ሼር ኮፒ ሊንክ እያደረጋችሁ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው የምር በጣም እሸቱን አደንቀው ነበረ። በጣም ክሬቲቭ ነው በቃ ምናምን ብዬ በጣም ነበር የማደንቀው። ግን ከሆነ ጊዜ በኋላ ሳየው አይነት ፐርሰናሊቲ ያለው የሚያስብል እንትን አለው እና የሰውን ልጅ ለማረም ከተፈለገ በዚህ መንገድ አይደለም የሚካሄደው። ቤተሰብ ውሻ ውለዱ ብሏችሁ ርገሙ ምናምን። ድሮ በርበሬ ያጥኑ ነበር ወላጆች። አሁን ወላጆች እንኳን በርበሬ ሊያጥኑ ምናምን በእናንተ ገንዘብ ቃለ ማግኘት ይኮሩባችኋል። እንዴትም ብላችሁ ብታመጡት ይኮሩባችኋል ምናምን። ጭራሽ ወላጆችን ሁላ መናገር። እንደገና ደግሞ የትንፍጩ ዱቄቱን አምጪ አይነት ትሬንድ ተጀምሯል። የአራዳ ልጅ ከዜሮ ተነስቶ ያመጣዋል የማይገባ ገብቶ የሚለውን ትሬንድ ወደ ሌላ ነገር ወስዶ እንደዛ ትላላችሁ። በእውነት በጣም የሚደብረው። ለዚህ ስራ ይቅርታ ልጠይቅ ይገባል። ለማንኛውም ባምቢ ጠንካራ መሆን አለብሽ። ማንም ተናገረ ብለሽ ወደኋላ እንትን ማለት ተስፋ መቁረጥ በቃ እኔ ምናምን ብለሽ እንትን ማለት ማለቃቀስ ምናምን በፍጹም የለብሽም። ትናንትናሽን አሸንፈሽ ዛሬ ላይ የደረስሽ ልጅ ነሽ። ነገ ደግሞ በጣም የተሻልሽ ማንም ሴት ምሳሌ የሚያደርግሽ የሚኮራብሽ ሰው ትሆኛለሽ እና ማንም እንደፈለገ ስለተናገረ ማንም መሸቂያው ስላደረገሽ ቢዝነስ ስለሰራብሽ ምናምን በቃ ብለሽ እንትን ማለት የለብሽም። መሰበር የለብሽም። እጅ እንዳሰጪ የምሬ ነው የምልሽ። አዶናይን ምሳሌ አድርጌ አንድ ሰሞን ስንወቅጠው ነበር። አሁን አዱንዬ ምናምን እንላለን። እኛ እንዲህ ነን። በቃ አሽቃባጭ ማህበረሰብ ሆነናል። ሳናቀው ይሁን አውቀ ነው አናቅም። ብቻ በፈሰሰበት መፍሰሱ ነው ስራችን። ስለዚህ ጠንካራ ሆነሽ ብልህ ሆነሽ ስሜትሽን ኮንትሮል አድርገሽ ያልተገባ ንግግሮችን እንድትናገር የሚገፋፉሽን ነገሮች ኢግኖር እያደረግሽ አይቶ እንዳላየ በሸሎ ልፍ እያልሽ ምናምን ካልሆነ በስተቀር ከባድ ነው ጊዜውና ባምቢዬ በርቺ፣ ጠንክሪ፣ ከጎንሽ ነን፣ እንወድሻለን። ሁላችሁም አካውንቷን ተመቱባታል፣ በጣም ሪፖርት እያደረጉባት ነው እና ኮፒ ሊንክ ምን አድርጉላት። የምሬ ነው። አበረታቷት፣ ከጎኗ ቁሙ። ማን ነው የፈጣሪ ጠበቃ ያደረገው? ቤተክርስቲያን ለንጹሐን አይደለም የተሰራችው፣ ለእንደኛ አይነቶቹ ኃጢአተኞች ነው። ስለዚህ ኃጢአታችንን እያስታወስን ሰውን ከመናገራችን በፊት እኛ ስንት ተናግረናል፣ ስንት ነገር ብለናል የሚለውን ማሰብ ብንችል ጥሩ ነው። ጠንክሪ፣ በርቺ። እሸቱ በእውነት ምንሽ ያስብለኛል። አራዳ ነኝ ብለህ ካሰብክ የአራዳ ልጅ ከዜሮ ተነስቶ ምናምን የሚለውን ትሬንድ ከመቃወም ይልቅ አንተም ከዜሮ ተነስተ እዚህ እንደደረስክ ምሳሌ አድርገህ እችን ልጅ ይቅርታ ጠይቀህ ሲሆን ብታበረታት ብታጠነክራት ምናምን ብዬ እመክርሃለሁ። እንግዲህ የታናሽነቴን ከሰማኝ ጥሩ ነው። እሸቱ መለሰ አቶ መለሰ ቤት አጥፍተህ ሄደህ አታውቅም፣ ሰክረህ ሄደህ አታውቅም፣ እሳቸው የማይወዱትን ነገር አድርገህ ሄደህ አታውቅም። ንገረኝ እስኪ ቤተሰቦች አዝነውብህ ሄደህ አታውቅም? ግን ቤተሰቦች ቤት ተመልሰህ ለመግባት አታፍርም። ምክንያቱም አባትህ ነው። ይመክርሃል። ጨጓራህን ካመመ ወተት ይሰጥሃል። ልጄ እባክህ ይሄ ነገር አይጠቅምም ይልሃል እንጂ ጃጅ እንደማያደርግ ስለምታውቅ ክለብን ብታደር አባትህ ቤት ነው የምትገባው። መቼስ ጎረቤት ቤት ሄደህ አትገባም። እግዚአብሔር ሩቅ ያለ የሚያስፈራ የሃይማኖት አምላክ አይደለም፣ አባታችን ነው። አባ ብለን የምንጮህበትን የልጅነት ስልጣን ሰጥቶናል። ስለዚህ ልክ አቶ መለሰ አንተን ከመንገድ ላይ ጎትቶ ቤት አስገብቶ እንደሚመክር እየተጎተትኩኝ የሚሄደው እግዚአብሔር ጋር ነው። አባቴ ነው። ያ ፕሮቴክት ያደርገኛል፣ ይመረኛል፣ ያቅፈኛል፣ ይመክረኛል። በቃ እሱ ጋር ነው የሚሄደው። የእግዚአብሔር ቤት የወላጅ አባታችን ቤት ነው። አቶ መለሰ ቤት ለመሄድ ኃጢአት ሳትሰራ ነው እንደ የምትሄደው? አቶ መለሰ ቤት ስህተት ሳትሰራ ነው እንደ የምትሄደው? ዛሬ ጻድቅ መሆን አለብኝ አባቴ ቤት ለመሄድ ብለህ ነው እንደ የምትሄደው? እናትና አባቴ ቤት
አየህ ቤተ ክርስቲያን ከእናትና ከአባት በላይ የሆነ የእግዚአብሔር የወላጃችን ቤት ነው። ለዛሬ ያሰባሰብኳቸው ቪዲዮዎች እነዚህ ነበሩ። ያላችሁ ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ባይ ባይ።